ነፃ ናችሁ ተብለን ታውጀልን አይደለም። ነፃ መሆናችን በጌታ በክርስቶስ ኢየሱስ ነፃ መሆናችን በራሳችን ሕይወት አውቀናል። የተኮነን ሰዎች አሁን መጽደቃችን በራሳችን ሕይወት አይተነዋል። ያቺ ተኮንና የነበረችው ነፍሳችን ጸድቃ አሁን በመጽደቋ እናውቃለን። ፕራክቲካሊ ማለት ነው። ነገር ግን ይሄ የሆነልን በራሳችን ስራ ሳይሆን ጌታ ኢየሱስ ክርስቶስ ጽድቃችን፣ ቅድስናችን፣ ቤዛችን አድርገን በመቀበል በማመን ነው። ቢፎር ዛት ማመን ነበረብን። ካመን በኋላ ነው የሆነልን ማለት ነው። እዚሁ በምድር ላይ እያለን ብንሞት ወደ እግዚአብሔር መንግሥት እንደምንሄድ ወደ እግዚአብሔር መቅረብ እንደምንችል ይብናው በዚህም በምድር ላይ በክርስቶስ አማካይነት ወደ እግዚአብሔር ዙፋን ለመቅረብ ድፍረት አለን ይላል። ያን ድፍረት የሰጠን የጌታችን ኢየሱስ ክርስቶስ ጽድቁ፣ ቅድስናው፣ ቤዛነቱ፣ ጥበቡ፣ ዕውቀቱ ሁሉ በውስጣችን ስለሆነ ወደ እግዚአብሔር ለመቅረብ የምንንቀጠቀጥ ሳይሆን በደስታ በድፍረት ነው የምንቀርበው፣ ምክንያቱም በክርስቶስ አማካይነት። ነገር ግን ማንም ሰው በስራው በመልካም ስራ ጸድቃለሁ ቢል ራሱን ነው የሚያታልለው። የእግዚአብሔርም ቃል እዚህ ጋር ያረጋገጣል። አይቻልም ማለት አይቻልም። እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔርን አሁንም ሳንሰለች ከልብ ሆነን ልናመሰግነው ይገባል። ያን ጊዜ ታውቃላችሁ እግዚአብሔር ደስ ይለዋል እና እሱ ደስ ሲለው ደግሞ እኛንም በደስታ ይሞላናል። ምን አይነት መታደል መሰላችሁ! ህብረታችን ከአብ ጋራ ከልጁም ከክርስቶስ ጋር ነው የሚል ቃል አለ። ታውቃላችሁ ህብረት በሚኖር ጊዜ ከእግዚአብሔር የምንካፈለው ነገር አለ፣ ከእግዚአብሔር የምናገኘው ነገር አለ። እውነት ነው፣ ይሄ የማይቀር ነገር ነው። ያ ብቻ አይደለም፣ ከኛም ወደ እግዚአብሔር ደግሞ ፍሎ የሚያደርግ የሚያልፍ ነገር አለ። ግን ከልብ ልናደርግ ይገባናል ሁሉንም ነገር። በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ልብ እንድንለው የምፈልገው ቃል አለ። እንዲህ ይላል፣ በክርስቶስ ኢየሱስ ለመሆን የበቃችሁ ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኗል ይላል። እግዚአብሔር አምላክ የተመሰገነ ይሁን። ቃል እናውቀዋለን፣ ግን ልብ ብለነው ይሆን? እንደው ገብቶን ይሆን ወይ ነው የምላችሁ። ግን ሰርቶልናል፣ ባይገባንም ሰርቶልናል ስላችሁ ጌታችን ኢየሱስ ክርስቶስ እውነት ነው፣ ጥበባችን ነው። ያገኘነው ጥበብ ከዚህ ዓለም ሰዎች አይደለም፣ ከዚህም ከምድር የሆነ አይደለም። ከእግዚአብሔር የተሰጠን ጥበብ ከራሱ ከክርስቶስ ኢየሱስ ያለ ጥበብ ነው። ቆላስይስ ምዕራፍ 3 ላይ እንደሚናገረው ምዕራፍ 2:3 ላይ ጥበባችንና እውቀታችን እሱ ክርስቶስ እንደሆነ ይናገራል። በሱ ዘንድ የጥበብ የእውቀት ሁሉ መዝገብ ተከማችቶ አለ ይላል። ሁሌ ይህን ቃል አስባለሁ። ስለዚህ ጌታችን ኢየሱስ ክርስቶስ ጥበባችንና እውቀታችን ብቻ ሳይሆን ጽድቃችንም ነው፣ ቅድስናችንም ነው፣ ቤዛችንም ነው ይላል። ስለዚህ ከዚህ ውስጥ ዛሬ መውሰድ የምፈልገው ጌታችን ኢየሱስ ክርስቶስ ጽድቃችን ነው የሚለውን ቃል ነው። አዎ ይህንን ቃል እናውቀዋለን፣ ግን ምን ማለት ነው? በእውነት ገብቶናል? እንደው ከልብ ከሕይወታችን ከማንነታችን ከሕይወታችን ጋር በእርግጥ ተዋህደዋል ወይ? ምን ማለት ነው? ክርስቶስ ጽድቃችን ነው ስንል ምን ማለታችን ነው? ሪሊ ምን ማለታችን ነው? ምን ማለታችሁ ነው ተብለን ብንጠይቅ ምን ይሆን የምንመልሰው መልስ? ለማያምኑ ሰዎች ክርስቶስ ጽድቃችን ነው ስንላቸው አንዳንዶቹ ማፌዝ ይመስላቸዋል፣ ማሾፍ ይመስላቸዋል። ግን በእርግጥ ክርስቶስ ጽድቃችን መሆኑን በእምነት ብቻ ሳይሆን በተግባር በሕይወታችን አይተነዋል። ምክንያቱም ጽድቁን ስለወረስን፣ ጽድቁን ስላለበሰን፣ ያ ጽድቁ እንደ ልብስ ስንለብሰው ይታወቀናል። ዊ ፊል ዳት። ያ ነው እንግዲህ በተግባር የምላችሁ። በእምነት ብዙውን ጊዜ የምንቀበላቸው ነገሮች በሕይወታችን ያልተከናወኑ ወደፊት የሚሆኑ ነገሮች ናቸው። በሕይወታችን የተከናወኑ ነገሮች ኢትስ ጀስት ፕራክቲካል ተግባራዊ ሆነዋል ማለት ነው። ያንን አስተውሎ መያዝ እጅግ ከኛ ይጠበቃል። ስለሆነም
ክርስቶስ ኢየሱስ ጽድቃችን ነው በምንልበት ጊዜ ምን ማለታችን እንደሆነ ለሌሎችም ማስረዳት እንድንችል ይህን ቃል ጠለቅ ባለ ሁኔታ ልናውቀው ይገባናል። መጀመሪያ ይህንን ቃል በሚገባ ለመረዳት የእኛ ማንነት ማወቅ ይኖርብናል። ያለንን ስፍራ፣ ያለን ሕይወት ባህሪ፣ ማንነታችን ማነኝ እኔ በእግዚአብሔር ዘንድ ምን ማለቴ ነው? ያለ ክርስቶስ በእግዚአብሔር ዘንድ እንዴት ነው የምታየው? ማነኝ እኔ ራሴ? ማን ነበርኩ ከዚህ በፊትስ? አሁንስ ማን ሆኛለሁ? ይሄን በደንብ አድርገን እንድናይ እፈልጋለሁኝ። ይህን ስላችሁ ከጽድቅ ጋር በተያያዘ ነው። ምክንያቱም ክርስቶስ ጽድቃችን ነው ስለሚል ጽድቅን በሚመለከት እኛ የነበረን ጽድቅ ምን ይመስል ነበረ? ይህንም በደንብ አድርገን ካልተገነዘብን በስተቀር በክርስቶስ የመጽደቃችን ሁኔታ ልናደንቅ አንችልም። እንደው ትንሽ ትንሽ ብቻ የተካፈልን ነው የሚመስለን። ቢ ኬርፉል። እውነቴ ነው የምነግራችሁ። እና የተጣልን የገሃነም ሰዎች ፍርድ ያውም የገሃነም ፍርድ የሚጠብቀን ሰዎች ነበርን በኃጢአታችን ምክንያት። ነገር ግን እንደዛ አይነት ኔቸር ባህሪ ማንነት የነበረንን እግዚአብሔር ኢየሱስ ክርስቶስን ጽድቃችን አደረገው ነው የሚለው። ይሄን በደንብ እንድታስቡ እፈልጋለሁ። ራሱ ያ የኢየሱስ ክርስቶስ ጽድቅ የእኛ ጽድቅ ሆነ። ወይም ክርስቶስ ጻድቅ እንደሆነ እኛንም ጻድቅ ነው ያደረገን። ከፋፍሎና ሸፋፍሮ የሰጠን አይደለም። የራሱን ጽድቅ ነው ያለበሰንና ይሄን ግን በደንብ አድርገን እንድንረዳ መጀመሪያ የእኛን ማንነት በደንብ አድርገን ማወቅ ይኖርብናል። በዚህ በገላትያ ምዕራፍ 2 ቁጥር 16 ላይ እንደዚህ የሚል ቃል አለ። ሰው በኢየሱስ ክርስቶስ ሥራ በማመን እንጂ ሕግን በመጠበቅ በእግዚአብሔር ፊት እንደማይጸድቅ እናውቃለን። ሰው በእግዚአብሔር ፊት ተቀባይነት የሚኖረውና የሚጸድቀው በክርስቶስ ሥራው ነው እንጂ በራሱ ሥራ አይደለም ነው የሚለው። ይሄን እናውቃለን እኮ በደንብ አድርገን፣ ግን ታሽቶ ከሕይወታችን ጋር ይሄ ቃል መዋሃድ አለበት። ከሕይወታችን ስላችሁ ከማንነታችን ከህልውናችን ጋር መዋሃድ ይገባል ይሄ ቃል እና በጌታችን በኢየሱስ ክርስቶስ በሱ ሥራ ነው የጸደቅ ነው። ሰው በራሱ ሥራ በእግዚአብሔር ፊት ተቀባይነት ሊኖረው አይችልም፣ በእግዚአብሔር ፊት መጽደቅ አይችልም ተብሎ ተጽፏል። እዚህ ጋር ነው እንግዲህ ብዙዎች ክርስቲያን ነን እያሉ ይሄን ቃል ባለማስተዋል ምክንያት በራሳቸው ጽድቅ በራሳቸው መልካም ሥራ በእግዚአብሔር ዘንድ ተቀባይነት እናገኛለን ብለው የሚያስቡ። ሆኖም በዚህ በምድር ላይ እያሉ እነኚህ ሰዎች ብንጠይቃቸው በእርግጥ ጸድቃችኋል ወይ ብለን ብንላቸው እርግጠኞች አይደሉም። ስንሄድ ነው ስንሞት ነው የምናውቀው ነው የሚሉት። ነገር ግን ቅድም እንደነገርኳችሁ እኛ መጽደቃችንን በእምነት ብቻ አይደለም፣ ከዛ ባለፈ ሁኔታ በሕይወታችን ተከናውኗል። የተከናወነው ነገር በሕይወታችን የሆነ ነገር እውነቴን ነው የምነግራችሁ፣ እምነት አይደለም እሱ። የጨበጥነው የዳሰስነው እምነት ሊሆን አይችልም። ያልጨበጥነው ያልዳሰስነው ያላየነውን ነገር ነው በእምነት ማየት ያለብን። ስለዚህ የጌታችን የኢየሱስ ክርስቶስ ጽድቅ ልብ እንድትሉ እፈልጋለሁ፣ ኮንፊውዝን እንዳትሆኑ። የክርስቶስ ጽድቅ ወደፊት የምናየው አይደለም፣ ራይት ናው በሕይወታችን ሆኗል፣ በሕይወታችን ተገብሯል። ወይም መጽደቃችንን አውቀናል፣ በራሳችን በሕይወታችን አይተነዋል። ያቺ 12 ዓመት ደም ሲፈሳት የነበራትን ሴት አስታውሱ። ደም ሲፈሳት ነበር። ሽወዝ በጣም እየተሰቃየች ነበር የምትኖረው። ዜና አሁን በእምነት ሄደች ወደ ክርስቶስ ኢየሱስ። የልብሱን ጫፍ እንኳን ቢይዝ እድናለሁ የሚለው ይሄ እምነት ነው። ልብሱን ከዳሰሰች በኋላ ምን ሆነች? ዳነች። ሰው አሁን እምነት ያስፈልጋታል? ኖ፣ በሰውነቷ አወቀች ነው የሚለው መዳኗን። በሰውነቷ መዳኗን አወቀች። ኖ ሞር አሁን እምነት አይደለም የሚያስፈልጋት፣ ካስፈለገም ምስጋና ነው። አዎ በመጨረሻ በእግዚአብሔር ፊት በጌታ ፊት ተገለጠች። ልላችሁ የፈለግኩት ኃጢአተኞች ነበር፣ የተጣልን ነበር፣ የእርግማን ሰዎች፣ የክፋት ሰዎች፣ የኃጢአት ባሪያዎች ነበርና አሁን ነፃ መሆናችን እናውቀዋለን።
ነፃ ናችሁ ተብለን ታውጀልን አይደለም። ነፃ መሆናችን በጌታ በክርስቶስ ኢየሱስ ነፃ መሆናችን በራሳችን ሕይወት አውቀናል። የተኮነን ሰዎች አሁን መጽደቃችን በራሳችን ሕይወት አይተነዋል። ያቺ ተኮንና የነበረችው ነፍሳችን ጸድቃ አሁን በመጽደቋ እናውቃለን። ፕራክቲካሊ ማለት ነው። ነገር ግን ይሄ የሆነልን በራሳችን ስራ ሳይሆን ጌታ ኢየሱስ ክርስቶስ ጽድቃችን፣ ቅድስናችን፣ ቤዛችን አድርገን በመቀበል በማመን ነው። ቢፎር ዛት ማመን ነበረብን። ካመን በኋላ ነው የሆነልን ማለት ነው። እዚሁ በምድር ላይ እያለን ብንሞት ወደ እግዚአብሔር መንግሥት እንደምንሄድ ወደ እግዚአብሔር መቅረብ እንደምንችል ይብናው በዚህም በምድር ላይ በክርስቶስ አማካይነት ወደ እግዚአብሔር ዙፋን ለመቅረብ ድፍረት አለን ይላል። ያን ድፍረት የሰጠን የጌታችን ኢየሱስ ክርስቶስ ጽድቁ፣ ቅድስናው፣ ቤዛነቱ፣ ጥበቡ፣ ዕውቀቱ ሁሉ በውስጣችን ስለሆነ ወደ እግዚአብሔር ለመቅረብ የምንንቀጠቀስ ሳይሆን በደስታ በድፍረት ነው የምንቀርበው፣ ምክንያቱም በክርስቶስ አማካይነት። ነገር ግን ማንም ሰው በስራው በመልካም ስራ ጸድቃለሁ ቢል ራሱን ነው የሚያታልለው። የእግዚአብሔርም ቃል እዚህ ጋር ያረጋገጣል። አይቻልም ማለት አይቻልም። ማንም ሰው ማለት ማንም ሰው ማለት ነው። ሰው የተባለ ከሴት የተወለደ ሁሉ ሰው ነው። ማንም ሰው ማንም ይባል ከተወለደ በኋላ ማንም ይባል ምንም አይነት ስምና ስያሜ ይስጠው ሰው ነው። ስለዚህ አይቻልም። እኛ ማንነታችን ተለውጦ አዲስ ፍጥረት የምንሆነው በክርስቶስ ስንሆን ብቻ ነው። በእሱ ጽድቅ ነው አዲስ ፍጥረት ሆነን በእግዚአብሔር ፊት የምንቀርበው። ይህን የእግዚአብሔር ቃል ያረጋግጣል። እንደገና በዚሁ በገላትያ ምዕራፍ 2 ቁጥር 16 ላይ ቀጥሎ ምን ይላል? ሕግን በመጠበቅ ማንም አይጸድቅም። ሰምታችሁኛል? በእርግጥ አሁን እንደሰማችሁን ተስፋ አድርጋለሁ። ግን ልብ ብላችኋል ወይ? ማንም ሲል ምን ማለቱ ነው? ማንም ማለት ማንም ነው። ሌላ ምንም ትርጉም አያስፈልገው። እነከሌን 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 ማለቱ ነው ማለት አንችልም። ማንም ማለት ማንም ሰው በመልካም ስራ በእግዚአብሔር ፊት ሕግን በመጠበቅ አይጸድቅም። which is impossible። የሚገርም ነገር ነው። እዚሁ ገላትያ ምዕራፍ 3 ቁጥር 11 ላይ ይህን ደጋግሜ የምናገርበት ዋናው ምክንያት ማንነታችንን እንድናውቅ እና ማንነታችንን ካወቅን በኋላ በክርስቶስ ኢየሱስ የመጽደቃችንን ሁኔታ እናደንቀዋለን። ሕይወታችንን በጥንቃቄ ተንከባክበን እንይዘዋለን። ያዝ ለቀቅ እያደረግን ሳይሆን ከእግዚአብሔር ጋር ተጣብቀን እንድንኖር ያስችለናል። ባለፈው ጊዜ ሳስተምር ነበረ። ቪዲዮውን ታገኛላችሁ። ፓስተር ሰለሞን ወልደ አምላክ በሚል ከእግዚአብሔር ጋር ተጣበቁ የሚል አለ። ምንድነው ዘዳግም ምዕራፍ 10 ላይ ተጣበቁ። ሃው እንዴት ከእግዚአብሔር ጋር እንድንጣበቅ የሚያደርገን ምንድን ነው የሚለውን ነገር በእውነት እግዚአብሔር ሲገልጽ እንዴት መልካም መሰላችሁ። አግኙት ወገኖቼ። ማንም ሰው በእግዚአብሔር ፊት በሕግ እንደማይጸድቅ እናውቃለን የሚለው ብዙ ቦታ ተጽፏል። እነኚህን ግን የማነብላችሁ እንዳልኳችሁ አሁንም ያለን በፊት የነበረንን ስፍራዎች ለይተን እንድናው ምን ነበር፣ አሁንስ ምን አይነት ማን ሆነናል? ሪሊ መለወጣችንን አውቀነዋል ወይ? ዳት ሪል ወይም ብሬን ዎሽ ተደርገን ነው? የሃይማኖት ሰዎች እንደዋል አይደለም፣ ሁሌም እያስተማሩ፣ ሁሌም እየተናገሩን፣ ሁሌም እየሰበኩን ነው ወይስ በራሳችን ሕይወት አይተነዋል? ቅድም እንዳልኳችሁ የጌታችን የኢየሱስ ክርስቶስ ጽድቅም ቅድስናውም የሚለበስ ጉዳይ ነው። ልበሱት ክርስቶስን የተባለው በዚህ ምክንያት ነው። ስለዚህ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው ይላል። እዚሁ ገላትያ 3:11 ላይ እንደገና ግልጽ ነው። ለእናንተ ግልጽ ነው? ግልጽ ነው ወይ? ያ ግልጽ ነው በቃ። እና ግልጽ ያልሆነላቸው ብዙ ሰዎች አሉ። በራሳቸው ጽድቅ በእግዚአብሔር ፊት ለመቆም ግን ኢምፖስብል የማይቻል ነገር ነው። በኋላ የምናገረዋለሁ። በራሴ ስራ ጸድቃለሁ የሚሉ ሰዎች ስሙ፣ ከክርስቶስ ይልቅ የኔ ጽድቅ ይበልጣል የሚሉ ሰዎች ናቸው።
አለበለዚያ የኔ ጽድቅ ከክርስቶስ ጽድቅ ጋር እኩልም አይሆንም ሊበልጥም አይችልም ካሉ የክርስቶስ ኢየሱስን ጽድቅ ጎንበስ ብለው ትሑት ሆነው እግዚአብሔርን አመስግነው በእምነት መቀበል አለባቸው። የእግዚአብሔር ቃል ይህንን ያረጋግጥልናል። በሮሜ ምዕራፍ 3 ቁጥር 20 ላይ ደግሞ እንዲህ ይላል፣ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። አይችልም ምን ማለት ነው? እስቲ እንደገና ምንድን ማለት ነው? አይችልም ማለት አይችልም። ማንም እንደገና ልንገራችሁ። ብትሉ ማንም ቁጠሩ። እናንተ ከፈለጋችሁ ሰዎች ጻድቃንን የሚሉትን ሁሉ ቁጠሯቸው። ራሳቸው ሰዎች ራሳቸውን ጻድቃንን ቅዱሳንን ይበሉ፣ ሰዎችም ቅዱሳን ናቸው ይበሏቸው። ግን በእግዚአብሔር ፊት ናቸው ወይ ነው? አይደሉም። የእግዚአብሔር ቃል እንደዛ ያረጋግጣል። ከእግዚአብሔር በላይ ከቃሉ በላይ ምንም ነገር የለም። ስለ መንፈሳዊ ነገር፣ ስለ ሰው ሕይወት፣ ስለ ሰው ማንነት፣ ስለ ሰው ደህንነት፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ጻድቅነት፣ ስለ እግዚአብሔር ፍርድ ከእግዚአብሔር ቃል ውጪ የሚያስረዳን ምንም አይነት ትምህርት የለም። ስለዚህ እዚህ ጋር እንዳልኳችሁ በሮሜ ምዕራፍ 3:20 ላይ ነው አሁን ያነበብኩላችሁ። ሕግን በመጠበቅ ማንም በእርሱ ፊት በእግዚአብሔር ፊት ጻድቅ ነው ሊባል አይችልም። ሰምታችሁኛል። በሰዎች ዘንድ ግን ይቻላል። እከሌ ጻድቅ ነው፣ እከሌ ቅዱስ ነው መባል ይቻላል። ኦፍኮርስ ይቻላል። የሚቻለው ግን በክርስቶስ ስንቀደስ፣ በክርስቶስ ስንጸድቅ ነው። ያን ታይትል ያንን ስፍራ እናገኛለን። በክርስቶስ ስናምን ጻድቃን ሆነን ቅዱሳን ሆነን እንቆጠራለን። የቆሮንቶስ ሰዎች፣ የተሰሎንቄ፣ የፊልጵስዩስ ሰዎች ቅዱሳን ተብለዋል። በክርስቶስ በማመናቸው፣ በመዋጀታቸው፣ በመቀደሳቸው። ሰው በክርስቶስ ኢየሱስ ሳይዋጅ፣ በክርስቶስ ሳይቀደስ፣ በደሙ ሳይረጭ፣ በመንፈስ ቅዱስ ሳይታጠብና ሳይነጻ እኔ ቅዱስ ነኝ ቢል ኖ ዌይ የለውም ስፍራ። ስለዚህ ሰንበዲ ሃምብል ሆኖ ማንነቱ አሁን ያለውን ፖዚሽን አሁን ያለውን ስፍራ በሰዎች ዘንድ ያለውን ስፍራ ትቶ ይልቅ የሆኑ በእግዚአብሔር ፊት ጊዜው ሳይመሽበት ወደማይመለስበት ስፍራ ከመጠራቱ በፊት ሰንበዲ መመለስ አለበት። ምክንያቱም የእግዚአብሔር ፍርድ ዘላለማዊ ነው፣ ጊዜያዊ አይደለም። ልብ በሉ፣ ምደጋግምበት ሆነ ብዬ ነው። ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ሊሆን አይችልም የሚለው ብዙ ሰዎች በሥራችን ሕግን በመጠበቅ እንጸድቃለን የሚሉ ስላሉ ነው። እነማ ክርስቲያን ነን የሚሉ፣ የቤተ ክርስቲያን መሪዎች ነን የሚሉ አባቶች እባካችሁ ስሙ፣ ለራሳችሁም የሚቤጃችሁን የእግዚአብሔርን ቃል ተቀበሉ፣ የምትመሩትንም ሕዝብ አስተምሩ እባካችሁ። ማንም ሰው ይላል የእግዚአብሔር ቃል ነው የሚለው። ሕግን በመጠበቅ በእግዚአብሔር ፊት መጽደቅ ማንም ሰው አይችልም ከተባለ አይችልም። እናንተ ማጽደቅ አትችሉም፣ ራሳችሁንም ሌላውንም ማጽደቅ አትችሉም። እባካችሁ ተመለሱ፣ ጊዜው ሳይመሽ። ሟችነን ሁላችን፣ ስጋ ለባሾች የሆንን ስጋ ለባሾች ነን ሁላችን። ሰውነታችን ከናስ ወይ ከብረት የተሰራ አይደለም። አንድ ቀን ወደ አፈር ወደ መበስበስ መምጣት ይኖር። ያ ከመድረሱ በፊት የመዳን ቀን ግን ዛሬ ነው። ያ ከመሆኑ በፊት ወደ እግዚአብሔር የማዳን ሥራ ገብተን ክርስቶስ ኢየሱስ ጽድቄም ነው ቅድስናዬም ነው ቤዛዬም ነው ብለን ልንቀበል ይገባናል። ከሱ ውጪ መጽደቅ አልችልም፣ ከሱ ውጪ ወደ እግዚአብሔር መቅረብ አይችልም ብለን ልናስብ ይገባናል። ጽድቃችን በእግዚአብሔር ፊት እንደማያቆመን የሚመሰክረው የሚናገረው የእግዚአብሔር ቃል ነው። እግዚአብሔርን ቃል የማትቀበሉ ከሆነ ኦፍኮርስ አልተቀበላችሁም፣ አይመለከታችሁም ማለት ነው። እስከ ፍርድ ድረስ ትጠብቃላችሁ። እግዚአብሔር ግን በእጃችሁ እያለ እኮ ነው። ይሄ ቃል አንብቡ። የማነበው ጥቅስ በእጃችሁ ያለ መጽሐፍ አለ። እንደገና በዚሁ በሮሜ ምዕራፍ 8 ቁጥር 28 ላይ ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። ማንም ሰው ስቲል ማንም ሰው የሚለውን ሐዋርያው ጳውሎስ ሲጽፍ አልተው። ማንም ሰው
ማንም ሰው ሕግን በመጠበቅ ሕግን በመፈጸም በእግዚአብሔር ፊት ሊጸድቅ አይችልም። ስለዚህ ሕግን በመፈጸም ሳይሆን በእምነት ነው የምንጸድቀው። እምነቱ ምንድን ነው? ክርስቶስ ጽድቄ ነው፣ ቅድስናዬ ነው ብለን ስናም ቤዛ የሆነኝ እሱ ነው፣ በመስቀል ላይ የሞተው የተነሳው ለእኔ ብሎ ነው። ስለዚህ የእሱን ጽድቅ እንድወርስ በእምነት መቅረብ አለብኝ ብሎ ይህንን አንድ ሰው መቀበል አለበት፣ ማመን አለበት። እምነት የሚባለው ይሄ ነገር ነው። ስለዚህ በእግዚአብሔር ፊት ጻድቅ ሆነን መቆም እንደማንችል በእግዚአብሔር ቃል የተረጋገጠ ስለሆነ አሁንም ደግሜ ልንገራችሁ፣ ወደ እግዚአብሔር በጊዜው እንቅረብ። በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ኢቨን ኢቫንጀሊካል ኮንፊውዝድ የሆኑበት ቃል አለ። አንድ ቃል ይህንን በደንብ አድርገን እንድናይ እፈልጋለሁ። ከዚሁ ከጽድቅ ጋር የተያዘ ቃል ነው። ኢን ሮንግ ወይ በተሳሳተ መልኩ ይህን ቃል ሲያስተምሩ ሰምቻለሁኝ። እንደውም ሳያውቁ በዚህ ቃል አማካይነት የጌታችን የኢየሱስ ክርስቶስን ማንነት የሚነካ ነገር ነው የሚያስተምሩት። ቃሉ እንደዚህ ይላል፣ እኛ በእርሱ ሆነን ሲል በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱን ስለኛ ኃጢአት አደረገው የሚለው ነው። እዚህ ጋር ልብ እንድትሉ እፈልጋለሁ። ኃጢአት አደረገው የሚል ቃል አለ። ምን ማለት ነው? ኃጢአት አደረገው ማለት እሱን ኃጢአት አድርጎ ለወጠው ማለት ነው። ወደ ኃጢአትነት ተለወጠ ማለት ነው ክርስቶስ። እንደዛ ነው የሚያስተምሩት ብዙዎች። ክርስቶስ ኢየሱስ በመስቀል ላይ ሆኖ ወደ ኃጢአትነት እንደተለወጠ፣ የዓለም ሁሉ ኃጢአት እንደ ድፍድፍ በሱ ላይ አለ አይደለም፣ በሱ ላይ እንዳለ ስለለበሰው እግዚአብሔርም ያንን ማየት ስለተጸየፈ መለስ አለ፣ ፊቱን ከሱ መለሰ። ይሄንን ሲያይ ጌታ ኢየሱስ ክርስቶስ አባት ሆይ ለምን ተውከኛለህ ይላል። አረ ወግዱ ባካችሁ። እንዲህ አይነት አስተሳሰብ ጨርሶ ከእግዚአብሔር ባህሪ፣ ከእግዚአብሔር ሕልውና፣ ከእግዚአብሔር ማንነት የራቀ ነው። ከክርስቶስ ኢየሱስም ፈጽሞ አስተሳሰብና ማንነት የራቀ ነው። ሌት ሚ ቴል ዩ ጌታ ኢየሱስ ክርስቶስ በዛ በመስቀል ላይ የሞተው ጻድቅ፣ ቅዱስ፣ ፍጹም ሆኖ ነው። እግዚአብሔርም እንደ ሰው ወደፊትና ወደ ኋላ ማየት አያስፈልገው። እሱ ከሱ የተሰወረ ምንም ነገር የለም። በሲኦል ውስጥ ያለ፣ በሰማይ ያለ፣ ከምድር በታች ያለ ሁሉ ያለ ሪሊ ክርስቶስ በመስቀል ላይ ሆኖ እግዚአብሔር ተጸየፈው። ምን አይነት አስተሳሰብ ነው? መስዋዕት የሆነውን የእግዚአብሔር ልጁን እስከማያይ ድረስ ተጸየፈው። ክርስቶስ በኃጢአት ተበክሎ እሱን ማየት አቃተው። ይሄ እንዲህ አይነት አመለካከት ኢትስ ኮምፕሊትሊ ሮንግ። ሐዋርያው ጳውሎስ ማለት የፈለገውን ነገር እንደሚገባ ባለመረዳት የተነሳ ነው። እንደገና ላረጋግጥላችሁ፣ ይህ ጻድቅና ቅዱስ የሆነ የእግዚአብሔር ልጅ በኃጢአት ሊበከል አይችልም። ባህሪው አይፈቅድለትም። ወደ ኃጢአትነት ሊለወጥ አይችልም። እንደዛ ከሆነ እኛንም ሊያድን አይችልም። ለእሱ ማዳኝ ያስፈልገዋል። ወደ ኃጢአትነት ተለውጧልና። አልተለወጠም ወደ ኃጢአትነት። ጻድቅ ሆኖ ቅዱስ ሆኖ ከጽድቁ ከቅድስናው ጋር ሆኖ ነው መስቀል ላይ ደሙን ያፈሰሰው። ቀደም ሲልም እኮ ሐዋርያቶቹን በዛች ምሽት እናንተ ትተውኛላችሁ አለ፣ አብ ግን ከኔ ጋር ነው አይለየኝም ብሏል። አይለየኝም፣ አብ ከኔ ጋር ነው ይላል። እሱ እዛ መስቀል ላይ እንደዛ ያለበት ዋናው ምክንያት እሱን ክሊል ላድርግላችሁና ሰው ስለነበረ ስጋ የለበሰ ሰው ነው። በአንድ መልኩ ማለት ነው። የሚያምን የሚሰቃይ ስጋ ነው። ይሄ እንደውም ስጋ መልበሱን በጣም የሚያረጋግጥልን ነው። በምስማር ተቸንክሯል፣ ተገርፏል፣ ደም በደም ሆኗል። እና ሰው ደም ሲፈሰው በጣም ውሃ ይጠመዋል። እግሩ ተቸንክሯል። በራሱ ላይ የደፋው የሾህ አክሊል ነው እና በጣም ተሰቃየ። የተሰቃየ ይላል ኢሳይያስ ምዕራፍ
ምዕራፍ እንትን ላይ ሄዳችሁ ተሰቃየ። ስለዚህ ከመሰቃየቱ የተነሳ እንጂ እግዚአብሔር ትቶኛል ብሎ ተጠራጥሮ አይደለም። በፍጹም እንደዛ አይደለም። እግዚአብሔርም እሱን ማየት ተጸይፈዋል ብላችሁ እንዳታስቡ። ዩ ማይ ሮንግ። በጣም ትልቅ ስህተት ውስጥ ነው የምትገቡት። እግዚአብሔር አምላክ የሚወደውን ልጁን ተጸይፎ የኛ ኃጢአት አለ አይደለም? እንዴት ይሆናል ባካችሁ? የዓለም ሁሉ ኃጢአት የዚህ ቢሊየን ሰዎች ኃጢአት በሱ ላይ እንደዛ አይደለም ወገኖች። ነገሩ ኃጢአት ለብሶ እንደ ጭቃ አለ አይደለም? ከእግሩ ጀምሮ እስከ አናቱ ድረስ ኃጢአት ለብሶ በጣም እግዚአብሔር በቃ ማየት ያንን ኃጢአት ማየት እንደተጸየፈ ወገኖች፣ እንደዛ አይደለም። ከዚህ ይልቅ መባል የተፈለገው ለኛ ለኃጢአተኞች የሚገባንን ቅጣት እሱ በእግዚአብሔር ፊት ተቀጥቶ ለኛ የማይገባንን ጽድቁን አለበሰን። it's just a matter of exchange። የኛን ኃጢአተኝነት ጌታችን ኢየሱስ ክርስቶስ ተቀብሎ ኃጢአተኛ ሳይሆን እንደ ኃጢአተኛ ሆኖ ሰብስቲቲዩት ነው ያደረገን። ምትካችን ነው የሆነው እንጂ በኃጢአት ተበክሎ አይደለም። የኛን ኃጢአት ጌታችን ኢየሱስ ክርስቶስ እንደነገርኳችሁ በኃጢአታችን ምክንያት ነው በመስቀል ላይ ያን ሁሉ ስቃይ የተቀበለው። በሌላ አባባል ደግሞ ኃጢአት አደረገ ሲባል በእኛ ኃጢአት ተበከለ ማለት አይደለም። ኃጢአት አደረገው የሚለው ቃል እዛ ቆሮንቶስ ላይ በኃጢአታችን ተበከለ አይደለም። እንደገና ላረጋግጥላችሁ፣ እሱ ጻድቅና ቅዱስ መለኮት የሆነ በኃጢአት ሊበከል አይችልም። መለኮትነቱም እንዳለ፣ ሰብአዊነቱም እንዳለ፣ ጽድቅ ቅድስናውም እንዳለ ለእኛ ለኃጢአተኞች ስል በመስቀል ላይ ያንን የከፈለው እንጂ ራሱማ በኃጢአታችን ከተበከለ እንዴት ያድነናል? ሊበከልም አይችልም። አረ ባካችሁ ስሙኝ፣ ባህሪው አይፈቅድለትም። ሊዋሃደው አይችልም። እርኩሰታችን፣ የሰው እርኩሰት፣ የሰው ኃጢአት ከእሱ ጋር ሊዋሃድ አይችልም። አልተዋሃደው። ነገር ግን እንዳለ ጽድቁን ቅድስናውን እንዳዘ በመስቀል ላይ ስለኛ ነው መከራ የተቀበለው። እዚህ ቆሮንቶስ ላይ የሚለው የእርሱ ጽድቅ ለኛ ተቆጠረ ማለት ነው። በአጭሩ የእሱ ጽድቅ ለኛ ተቆጠረ። እዛ ጋር ልብ ብላችኋል። እሱ ስለኛ ኃጢአት በመስቀል ላይ በዋለ ጊዜ የኛ ኃጢአት አደረገው ይልና እኛን ደግሞ ምን አደረገን? የእሱ ጽድቅ አደረገን። የክርስቶስ ምን አደረገን? ጽድቅ አደረገልን። ዛት ሚንስ ቅድም እንደነገርኳችሁ የጌታችን የኢየሱስ ክርስቶስ ጽድቅ ለኛ ተቆጠረ ማለት ነው። በኃጢአታችን ምክንያት ደግሞ እሱ ምን ሆነ? ያን ሁሉ መከራ ተቀበለ። ጽድቁን ለኛ አወረሰን ማለት ነው። ስለዚህ ክርስቶስም እኛን በመተካት ማለት ነው። ክርስቶስ ኢየሱስ በእንጨት ላይ እንደ በደለኛ እንደ ኃጢአተኛ ተቆጠረ እንጂ እሱ በእኛ ቦታ ሆኖ ስለኛ እንደ ኃጢአተኛ ተቆጠረ እንጂ እሱ ኃጢአት አላደረገም። በፍጹም አላደረገም። ይህንን እናውቃለን። በሞቱ የእርሱን ጽድቅ አወረሰን። ክርስቶስ ጽድቃችን ነው ሲባል እንግዲህ ይህ ማለት ነው። ስለዚህ በእግዚአብሔር ፊት የእግዚአብሔር ቃል እንደሚናገረው ለመቅረብ ድፍረት የሆነልን የክርስቶስ ጽድቅ ለኛ ስለተቆጠረ የክርስቶስን ጽድቅ ስለለበስን በእግዚአብሔር ፊት ለመቅረብ ድፍረት አለን ይላልና መጽሐፍ ቅዱሳችሁን የያዛችሁ ወይም መጽሐፍ የምትፈልጉ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ብታነቡ፣ እንደገና ደግሞ ዕብራውያን 10:19 ብታነቡ፣ ኤፌሶን 3:12 ብታነቡ ወደ እግዚአብሔር ለመቅረብ አሁን ድፍረት አለን ይላል። እንድንደፍር ወደ እግዚአብሔር ለመቅረብ ድፍረት የሰጠን የክርስቶስ ጽድቅ በመልበሳችን ነው። በራሳችን ሥራ አይደለም። በሕይወታችን ሰርቷል። ታማኝ ስለሆነ አጸደቅን። በእምነት ቀረብን፣ አላፈርንም። ክርስቶስ ጽድቁን አልብሶናል። እግዚአብሔር ይባርካችሁ።
በዚህ ቃል ጽኑ። ሌሎችም እንዲማሩበት ይህንን ዩቱብ ወይም ደግሞ ፌስቡክ ብታካፍሉ ጥሩ ነው። ዛሬ እዚህ ጋር እንጨርሳለን። ጌታ እግዚአብሔር ይባርካችሁ።